የተከበሩ የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ፣ የተከበሩ የጅማ ዩኒቨርሲቲ ፕሬዝዳንት ዶክተር ጀማል፣ የቦርድ አባላት፣ የሴኔት አባላትና መምህራን፣ የተከበራችሁ የክልሉ የስራ ኃላፊዎች፣ ውድ የጅማ ዩኒቨርሲቲ ተመራቂዎች፣ ዛሬ በጅማ ዩኒቨርሲቲ ተመራቂዎች በዓልን ለማክበር አብሬያችሁ ይህንን ቀን ለማሳለፍ እድል ስላገኘው ከፍተኛ ኩራትና ደስታ ይሰማኛል። ውድ ተመራቂዎች፣ የዛሬዋ ዕለት የእናንተ ናት። የተገናኘነው ከዓመታት ጥረት በኋላ የደረሳችሁበትን የምረቃ በዓል ለማክበር ነው። እንኳን ደስ ያላችሁ። በሕይወት ጉዞ ከፍተኛ ትምህርት ለመማር እድል ላገኘ ሰው ዩኒቨርሲቲ የገባበትና በተለይም የምረቃ ቀን ልዩ ትውስታ አለው። ምክንያቱም የምረቃ ቀን አንድ የሕይወት ምዕራፍ በስኬት ተጠናቆ ሌላ ምዕራፍ በታላቅ ጉጉትና ተስፋ የሚጀመርበት አዲስ ቀን በመሆኑ ነው። ዛሬ እዚህ የተገናኘነው ስላሳያችሁት ቁርጠኝነት፣ የምታኮሩ የሀገራችሁ ተስፋ መሆናችሁን ልንገልጽላችሁ ነው። ይህ የደስታ ቀን የእናንተ የምሩቃን ነው። ነገር ግን በጥረታችሁ ሁሉ ከፊት፣ ከኋላ፣ ከጎን በመሆን የደገፏችሁ፣ ያበረታቷችሁ ባለድርሻዎችን ሁሉ ነው። መምህራን፣ ቤተሰቦቻችሁ፣ ጓደኞቻችሁ ሁሉ ምስጋና ይገባቸዋል። ከዚህም በተጨማሪ በየዓመቱ ለበርካታ ሰዎች አገልግሎት በመስጠት የህብረተሰቡን ፍትህ የማግኘት መብት እውን እንዲሆን ከማድረግ አንጻር ዩኒቨርሲቲው ሚና በመጫወት ላይ ይገኛል። የዩኒቨርሲቲው የህግ ትምህርት ቤት ተማሪዎችና መምህራን በዚህ አገልግሎት ውስጥ በመሳተፍ ህብረተሰቡን በቅርበት ማገልገል የሚችሉበትን ቋሚ እድል በመፍጠር ኃላፊነታቸውን ለመወጣት እንዲችሉ አስችሏል። ውድ የዛሬው በዓል ተካፋዮች፣ ዩኒቨርሲቲው ከ5 ዓመት በፊት የአገራችን የኢኮኖሚ ማዕዘን በሆነው ቡና ላይ ትኩረት አድርጎ ሳይንሳዊ ጥናትና ምርምር የሚያደርግ ራሱን የቻለ የዓለም አቀፍ የቡና ጥናት ማዕከል ማቋቋሙን ተረድቻለሁ። ዓለም አቀፍ ተፈላጊነቱ እያደገ በመጣ ቁጥር ቡና በአገራችን በጅማ ዞን የተገኘ መሆኑ የማይታወቅበት ሁኔታ አለ። አንድ ጊዜ የኬንያ የቡና ገበሬዎችን እርሻ ጎበኝ ቡና ወደ ኬንያ ያመጡት ነጮች እንደሆኑ ማመናቸውን ተመልክቼ የቡና መገኛ ኢትዮጵያ መሆኑን አስረድቻቸው ነበረ። እንደ ኬንያ ገበሬዎች አይነቶቹ ባለማወቅ፣ ሌሎቹ ደግሞ ሆነ ብለው ለገበያ ሽሚያ የቡና መገኘታችንን ሊክዱ ወይንም ሊሸፍኑ ይችላሉ። ይሄንን መከላከልም የኛው ተግባር ነው። ውድ የዚህ በዓል ተካፋዮች፣ ባለፉት 10 ዓመታት የከፍተኛ ትምህርት መስፋፋት እንደ ውድ ስኬት የምንወስደው ነው። በቀጣይነት ደግሞ ስራና ሰራተኛን በተሳካ ሁኔታ ለማገናኘት የስልጠና ብቃትና ሁለንተናዊ ክህሎት ላይ መስራት ይገባናል። በመጪው አገራዊ የልማት እቅድ ውስጥ መንግስት በትኩረት ከሚመለከታቸው ጉዳዮች ውስጥ ይህ አንዱና ወሳኝ ጉዳይ ነው። ክቡራን እንግዶች፣ በትላንትናው ዕለት የኦሮሚያ ክልል ፕሬዝዳንትና ሌሎች የስራ ኃላፊዎች የውይይትና የጉብኝት አጋጣሚዎችን ፈጥረውልኝ ነበረ።
ህብረተሰቡን ያሳተፈ ጠቃሚ የልማት ስራዎችም መከናወን ላይ መሆናቸውን ተገንዝቤያለሁ። ከሁሉም የተደሰትኩበት እንደተገለጸልኝ አምና በ7000 ሄክታር ላይ የተጀመረው በመስኖ የተመረተው የበጋ ስንዴ ምርት ነው። እንደተረዳሁት ዘንድሮ የክልሉ አመራሮችና ገበሬዎች ዓላማቸውን በማስፋት እስከ 300,000 ሄክታር በማልማት ላይ እንደሚገኙ ነው። አጨብጭቡላቸው እንጂ። ይህም የሚሆነው ሴትና ወንድ ገበሬዎች መሬታቸውን በማገጣጠም በህብረት የሚሰሩት ክላስተር በሚሉት የቅንጅት ስራ ነው። ክቡራትና ክቡራን፣ ከዚህ በተጨማሪ የቡና ምርትን በተመለከተ አምና 1 ሚሊዮን ችግኞች መተከላቸውን ዘንድሮም በተመሳሳይ ሁኔታ እቅድ እንደተያዘ ተረድቻለሁ። በጉብኝቴ ጊዜ በተጨማሪ ያስደሰተኝ ጉዳይ የክልሉ አመራሮች በኮቪድ ጊዜ በክፍሎች ውስጥ መጨናነቅን ለማስቀረት 34,000 ተጨማሪ የመማሪያ ክፍሎችን ህዝቡን በማስተባበር መስራታቸው ነው። ክቡራን እንግዶች፣ እንዲህ ያሉ ደፈር ያሉ የልማት ስራዎች የምግብ ዋስትናን ለማረጋገጥ፣ የውጭ ምንዛሪን ለማዳን እንዲሁም ስራን ለመፍጠር ከፍተኛ ጠቀሜታ አላቸው። የልማት የእኩልነትና የዲሞክራሲ ጉዞ ጀምራለች። ይህን ጉዞ እንዲሳካ ህዝቦቿ የቆየ ህልም ነበረን። ህልማችንን ለማሳካት ሳንዛነፍ ከሰራን ወጣቶች ሰፊ ራዕይ ከያዛችሁ ከመዳረሻ ግባችን የሚያስቀረን የለም። ቁልፉ በእጃችን ነው። ለተመራቂ ተማሪዎች የመጨረሻ መልእክት አለኝ። ጊዜ ውድ መሆኑን ተገንዝባችሁ በአግባቡ ተጠቀሙበት። ጊዜያችሁን ወንዝ በማያሻግሩ አሉታዊ ትርክቶች በማስተናገድ አታጥፉ። አፍላ አእምሯችሁን ለሳይንስ፣ ለፈጠራ ተጠቀሙበት። ይህ ለሰው ልጆች ብቻ የተሰጠ ጸጋ ነው። ስለ ዲሞክራሲ፣ ስለ ህግ የበላይነት ፍልስፍና ለመረዳት ሞክሩ። ስለ አህጉራዊና ዓለም አቀፋዊ ግንኙነቶች ተረዱ። ኢትዮጵያን በዓለም አቀፍ መድረክ ለመወከልና ለመከላከል ዝግጁ ሁኑ። ውድ ተመራቂዎች፣ ፊት ለፊት ከሚታየው የማይታየው እጅግ ሰፊ ነው። የተማረ ሰው ማለት የዓለምን ምስጢር ለመረዳት የማያቋርጥ ጥረት የሚያደርግ ሰው ነው። ሁሌም ተማሪዎች ስትሆኑ የምትወስዱትን መረጃ ትመርጣላችሁ። መረጃውን ለመመዘን፣ ለመተንተንና ለመተቸት አቅም ትፈጥራላችሁ። መልካም ነገርን ከክፉ ለመለየት እድል ይኖራችኋል። የህሊና ልቀትም እየዳበረ ይመጣል። በእውቀት የጎለመሰ ህብረተሰብ ቀጣይ ተቋማትን ለመገንባትና በየጊዜው ወደፊትና ወደ ኋላ የማይል ዘላቂ ሀገረ መንግስት መገንባት ይችላል። ውድ ተመራቂዎች፣ ይሄንን ለመፈጸም ዛሬ ቃል የምትገቡበት ቀን ነው። የተሳካና የተሟላ ዘመን ይግጠማችሁ።